ወራህመቱላሂ ወበረካቱ እንዴት ሰላም ብያለሁ። ደገረቸው ልጆች በያላችሁበት የአላህ ሰላምታ ይለያችሁ። ዛሬ ደግሞ የቲክቶክ ስማችንን እንደምንቀይር አሳያችኋለሁ። ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጥታ እንሄዳለን። ወሬ ያለብዛባችሁ ወደ ቲክቶክ ማለት ነው። ቲክቶክ እንሄዳለን። እሺ አሁን ቲክቶክ ከገባን በኋላ የፕሮፋይል እንትናችንን ካለን አይከን ማለት ነው። ከዛ ፕሮፋይላችን አይከን በታች የስልካችን ሁሉም ይለያያል። ለምሳሌ እዚህ ጋር ኤዲት የምትላለ የቲክቶክ ስማችንን ለመቀየር እሺ እዚህ ጋር ኤዲት የሚልልን አንድ ጊዜ ስንነካው እዚህ ይመጣልና ኔም ይለናል። ለምሳሌ እኔ ስማችሁን መቀየር ከፈለጋችሁ እዚህ ጋር የምትፈልጉትን ስም ተጽፉና እዚች ላይ ለምሳሌ እኔ አሁን ዝም ብዬ እናንተን ለማሳየት ሀዋ ምለው ሀዋ ሰይድ ብሎ ይመጣል ማለት ነው። እናንተ ሴቭ ታደርጋላችሁ። ግን ይሄን ስማችሁን የምትቀይሩት ከ7 ቀን ለምሳሌ ጊዜ መቀየር አትችሉም። 7 ቀን እስከ 7 ዴይስ ይላል ስማችሁን ለመቀየር። እኔም መቀየር ስለማልፈልግ እናንተን ለማሳየት ስለሆነ ባክ ብዬ እወጣለሁ ማለት ነው ራሱ። ከዛ ደግሞ ማንም ሰው ግን የሚያገኛችሁ በዋና ስማችሁ ሳይሆን በዩዘር ኔም ናችሁ። ዩዘር ኔማችሁን መቀየር ከፈለጋችሁ ደግሞ ዩዘር ኔም እናንተ በምትፈልጉት ዩዘር ኔም መስጠት ትችላላችሁ። አሁን ዩዘር ኔማችሁ መቀየር ከፈለጋችሁ እንደዛ አላችሁ ታጠፉትና ማለት ነው። ይሄን አጥፍታችሁ መቀየር መፈለግ ትችላላችሁ። ይሄ እና ራሱ ይመርጣል ማለት ራሱ ያመጣላችኋል የምትፈልጉትን። ግን ካን ቼንጅ ይሄን ለምን ደግሞ ለ30 ቀን ያህል ነው። ስማችሁን ወዲያውኑ መቀየር አትችሉም ማለት ነውና በዚህ መሰረት ቲክቶክ ስማችሁን መቀየር ትችላላችሁ። ለምሳሌ ነው አሁን ሀዋ ሰይድ ብሎ 87 ሶስተኛ 57 ነበር። እዚህ ራሱ ያማርጣችኋል እናንተ ዩዘር ኔማችሁ አሁን ለምሳሌ እኔ ሰው የሚያገኘው በዚህ ቲክቶክ በሰጠኝ ዩዘር ኔም ነው ማለት ነው። እሺ አሁን ይሄ ለምሳሌ እንደዚህ ሀዋሳይ 400 ዊክ ሴቭ አደረኩ። እዚህ ጋር ሴቭ አድርጉ። ሴቭ ማለት ነው የሴቭ ምልክቷን የሴቭ ምልክቷን እንካና መቀየር እንችላለን። ታርቦሽ ይሄ እዚህ ጋር ሴቭ እናደርጋለን። ማለት ሰው የሚያገኛችሁ በዩዘር ኔማችሁ ስለሆነ ማለት ነው። እኔ አልቀይርም። እሺ ከዛ ደግሞ ወይም ደግሞ ራይት አረንጓዴ ምልክት ይሰጣችኋል። እሱኛው ወደ ቦታ ልመልስ ስለማልቀይር ይሄው አልቀየርኩትም። እኔ መቀየር ከፈለጋችሁ ማለት ነው በዚህ መሰረት የቲክቶክ ስማችሁ መቀየር ትችላላችሁ። እንደዚህ ነክተን ማለት ነው። እሱ ይጠብቀኛል።